ዓለም አቀፍ መስፈርቱ የአፍ መፍቻ ቋንቋ ተናጋሪዎች ህዝብ ቁጥር ብዛት ነው። የአማርኛ ቋንቋ ከሌሎች ቋንቋዎች ስንት ሆኖ በምን ይበልጣል? እንግዲህ አሁን እንቆጥረዋለን። አሁን ባለው ጠቅላላ ዳታ መሰረት በብዛት አማርኛ ተናጋሪ ያለ ይሄንን ሊያቀፉት ሞክረው ማለት አማርኛ ብሔራዊ ቋንቋ ያደረጋችሁት እንቆጥረዋለን አሉ። ስለዚህ አልቆጠራችሁም። ካልቆጠራችሁ አማርኛ መንግስት አይደለም ቆጠራኳ እናካሂድም። ከቅድም ካልከው ላይ ትንሽ ለመጨመር ያህል በእኛ አረዳድና በእኛ እይታ ማኒፌስቶችን ላይ የሚያስቀመጥንበት መስፈርት በአፍ መፍቻ ቋንቋ ብቻ ሳይሆን በኢትዮጵያ ውስጥ አማርኛ ምን ያህል ተናጋሪ ያለው አፍ መፍቻ ሳይሆን ካደጉም በኋላ ዜጎች ዓለም አቀፍ መስፈርቶች እሱን አይኑ ብሔራዊ ቋንቋ ለማድረግ ቀዳሚው መስፈርት የአፍ መፍቻ ቋንቋ ተናጋሪዎች ብዛት ነው። ይሄን ዓለም አቀፍ መስፈርት አትቀበሉት? የመቀበል ያለ መቀበል ጉዳይ አይደለም። አንደኛ አንተ ያስከው እንዴታ አንቀበለውም። እናንተ የኢትዮጵያ ህዝብ እንዲያምናችሁ መረጃችሁን አቅርቡ። እሱን ወደፊት መንግስት ስንሆን የምናደርገው ነው። አሁን ባለን ዴታና አሁን ባለን መረጃ መሰረት ግን በኢትዮጵያ ውስጥ አብዛኛውን ኢትዮጵያዊ አንድ አድርጎ በጋራ ለመግባባት የሚጠቀምበት ቋንቋ አማርኛ እንደሆነ መረጃዎችም ጥናቶችም አሉ። ጥሩ። ለምሳሌ የሶማሌኛ ቋንቋ ከኢትዮጵያ ውጭ ይነገራል። የትግርኛ ቋንቋ ከኢትዮጵያ ውጭ ይነገራል። የአፋርኛ ቋንቋ ከኢትዮጵያ ውጭ ይነገራል። እንዲህ አይነት ድንበር ተሻጋሪ ቋንቋዎች እያሉ አማርኛን ብሔራዊ ቋንቋ የምታደርጉት ለምንድን ነው? ጥሩ ጥያቄ ነው ዳዊት። አሁን እያወራን ያለነው ስለ ዓለም አቀፍ መግባቢያ ቋንቋዎች ሳይሆን ስለ ብሔራዊ ቋንቋና ኢትዮጵያን አንድ አድርጎ ስለማስቀጠል ሁኔታ ነው እያወራን ያለነው። ስለዚህ በኢትዮጵያ ውስጥ ከትግረኛ ይልቅ ከኦሮምኛ ይልቅ በጋራ ሁሉም ዜጋ ሊግባባበትና ሊነጋገርበት የሚችለው ቋንቋ አማርኛ ነው። ስለዚህ የምናደርገው ምንድነው? አማርኛን ብሔራዊ ቋንቋ እናደርጋለን። አማርኛ ብሔራዊ ቋንቋ ካደረግን በኋላ ግን ሁሉም ቋንቋዎች እንዲያድጉ እንሰራለን። ካደጉ የፌዴራል ስራ ቋንቋ ላይ ያላችሁ አቋም ምንድነው? ስንት የፌዴራል ስራ ቋንቋዎች ይኖራችኋል? ቅድም እንደጠቀስ ነው ዜጎች በአፍ መፍቻ ቋንቋቸው እንዲዳኙ እንዲማሩና አገልግሎት እንዲያገኙ እናደርጋለን። ይህም ማለት በፌዴራል ቋንቋ ደረጃ አማርኛን ጨምሮ ሌሎች ቋንቋዎችም አፋን ኦሮሞን፣ ትግረኛን ዜጎች እንዳየ አካባቢያቸው እንደ ጂኦግራፊ አቀማመጣቸው መሰረት የፌዴራል ቋንቋዎች እንዲኖሩና እንዲነገሩ ነው የምናደርገው። አሁን ባለው አወቃቀርና አሰራር በኦሮሚያ ክልል፣ በሶማሌ ክልል፣ በትግራይ ክልል የሚኖሩ ኢትዮጵያውያን የክልሉን የስራ ቋንቋ ባለመቻላቸው ምክንያት ከአገልግሎት ርቀዋል። የመዳኘት መብታቸው በአፍ መፍቻ ቋንቋቸው የመዳኘት መብታቸውም ተጨፍልቋል። በምን ታስተካክሉታላችሁ? እኛ የምንቀበለው የዜግነት መብት ነው። በመጀመሪያ ደረጃ የቡድን መብትን አይደለም የምናስቀድመው። ስለዚህ ሁለተኛ ደግሞ በእኛ ፌዴራሊዝም መሰረት ክልል ሳይሆን በጂኦግራፊት በመልክዓ ምድር አቀማመጥ ነው የአስተዳደር ወሰኖችን እናንተ የምታስተዳድሩት ወደ ቀጣይ ጥያቄ ልምጣና ይሄኛው ጋር አብሮ ስለሚሄድ ክፍለ ሀገርን ብታረጉት ስንትን ብታረጉት አሁን የክልሉን አወቃቀር ስታስተካክሉት በርካታ ቋንቋ ተናጋሪዎች በአንድ ክልል ውስጥ ይሆናሉ። ያኔ የክልል የስራ ቋንቋ ነው ያስረዳው ያለውት። የፌዴራል ቋንቋ አንድ ብቻ አይሆንም። በእኛ ጊዜ የክልል የስራ ቋንቋ ነው ጥያቄ ያስረዳው ነው ዳይ ታስጨርሰኝ። ስለዚህ ምንድነው የምናደርገው? እያንዳንዱ ዜጋ በአፍ መፍቻ ቋንቋና ሊረዳው በሚችል ቋንቋ እንዲዳኝ እናደርጋለን። በክልሎች ውስጥም ያ አገልግሎት እንዲሟላና እንዲሰጥ ነው የምናደርገው። ከዛ ባለፈ ግን ብሔራዊ ቋንቋ ያለውን የአማርኛ ቋንቋን ቅድም እንዳልኩ አንዱ መስፈርታችን የሆነው ምን ያህሉ ህዝብ በምን ያህል መንገድ ይግባባበታል እንዲሁም ደግሞ የጋራ የሚያደርገው ቋንቋ ምንድነው የሚለው ነው። ስለዚህ ከአፍ መፍቻ ቋንቋ በተጨማሪ እንደ አንድ የትምህርት አይነት ብቻ ሳይሆን ብሔራዊ ቋንቋን ሁሉም ኢትዮጵያዊ እንዲናገረው ነው የምናደርገው። ስለዚህ አገልግሎትን በማግኘት መንገድ የሚበደል ዜጋ አይኖርም ማለት ነው። እያንዳንዱ ዜጋ እንደ ዜጋ ስለሚታይ በአንድ ክልል ውስጥ 3 የስራ ቋንቋ የምታረጉ ከሆነ አሁን ያለውን ሲቪል ሰርቫንት ትሪፕል ወይም ደግሞ 3 እጥፍ ነው የምታረጉት። ምክንያቱም ለተገልጋዮቹ በሚናገሩት ቋንቋ አገልግሎት የሚሰጥ አገልጋይ ሰራተኛ ማስቀመጥ አለባችሁ። አሁን ያለውን የክልል መንግስታት በጀት ለሰራተኞች የሚከፍቱትን 3 እጥፍ ታሳድጋላችሁ። እያንዳንዱ ቋንቋ ተናጋሪ በቋንቋው እንዲማር ኢትዮጵያዊነቱን የበለጠ እንዲያሳድግ ብሔራዊ ቋንቋ ሰጥተነዋል። እንደገና ደግሞ የራሱን ቋንቋ እንዲያድግ እንሰራለን፣ ባህሉ እንዲያድግ እንሰራለን ስንል ለዚህ የሚከፈል ማንኛውንም ዋጋ እንከፍላለን ማለት ነው። ስለዚህ በኦሮሚያ የሚኖሩ አሁን ባለው ክልል ባይቀጥልም እኛ ስንመረጥ ኦሮሚያ፣ አማራ የሚባል ክልል የለም። ሌሎችም ክልሎች የሉም። ምክንያቱም እኛ በመልክዓ ምድራዊ አቀማመጥ እውነተኛ ፌዴራሊዝምን የምንተገብር ስለሆነ መልክዓ ምድራዊ አቀማመጡ እኮ ነው አንድ ክልል ውስጥ 3 እና ከዛ በላይ ቋንቋ ተናጋሪ እንዲኖር የሚያደርጋቸው። የምታስተዳድሩት አቅም ኑሯችሁ ወጪ የምታወጡበትን አወቃቀር ነው የምትናገሩት የምትመኙትን።
እኛ አንደኛ የበለጠ ዜጎች በነጻነት የሚጠቀሙበትን በአንዱ ባለ ጊዜ ሌላው ጊዜ አልባ የማይሆንበትን ሁኔታ ነው የምንፈጥረው። ስለዚህ ሁሉም በእኩልነት በጋራ ተጠቃሚ ሆኖ በነጻነት የሚዳኝበትን የዜግነት መብቱን የሚጎናጸፍ። የክልሎች የስራ ቋንቋ በማን ይወሰናል? ክልሎች የሉማ። አሁን የክፍላተ ሀገራት ይሄንን ጥያቄ መጠየቅ ለብልጽግና በእናንተ አገላለጽ በክፍላተ ሀገራት የስራ ቋንቋ በማን ይወሰናል? እንግዲህ ክፍላተ ሀገራት እንግዲህ እንደ አስተዳደር አመችነት የምናዋቅራቸው ኢትዮጵያን በመልክዓ ምድራዊ አቀማመጥ የምናዋቅረው ቢሆንም በአካባቢው ባሉ ቋንቋ ተናጋሪዎች የትኛውን ቋንቋ አንድ ቋንቋ ተናጋሪ ቢኖር በቋንቋው እንዳኘዋለን። በቋንቋው ይማራል፣ በቋንቋው በነጻነት ይጠቀማል። ስለዚህ እኛ ህብረ ብሔራዊ አንድነትን አድምቀን ኢትዮጵያዊነትን ከፍ እናደርጋለን። አመሰግናለሁ። ደቂቃው ተጠናቋል። ጥያቄዎችም ተጠናቀዋል። ኢዜማ በማኒፌስቶአችሁ እና በምርጫ ክርክሮቻችሁ እንዲሻሻሉ ከምትፈልጓቸው የህገ መንግስት ክፍሎች አንዱ የህገ መንግስቱ መግቢያ ነው። እኛ የኢትዮጵያ ብሔር ብሔረሰቦችና ህዝቦች የሚለው የህገ መንግስቱ መግቢያ እንዲሻሻል እንፈልጋለን ብላቸዋል። ለብሔሮቹ እውቅና ያልሰጠ ፓርቲ ለብሔሮቹ ቋንቋና ባህል እንዴት እውቅና ሊሰጥ ይችላል? አመሰግናለሁ ዳዊት። እንዳልከው የህገ መንግስቱ መግቢያ ወይም ፕሪያምብሉ እንዲሻሻል ከምንፈልጋቸው የህገ መንግስት አንቀጾች መካከል አንዱ ነው። እሱ ግን ብቸኛው አይደለም። በህገ መንግስቱ መግቢያ ላይ ሲጀምር እኛ ብሔር ብሔረሰቦች ብሎ ነው የሚጀምረው። የህገ መንግስቱ አንቀጽ ላይ እኛ ብሔር ብሔረሰቦች ብሎ መጀመሩ የብሔር ብሔረሰቦችን መብት ያከብራል ማለት አይደለም። ይሄንን ምልህ በንድፈ ሐሳብ ደረጃ አይደለም። በተግባር ባለፈው 30 ዓመት የብሔር ብሔረሰቦች መብት ይሄ ፕሪያምብል እዛ ላይ ተቀምጦ ሲደፈጠጥ ሲጨፈለቅ ሲሰደዱ ነው የኖሩት። ስለዚህ ይሄ መቀመጡ ለብሔር ብሔረሰቦች ዋስትና የሚሰጥ አይደለም። እቺ ሀገር የእያንዳንዳችን ዜጋ የሁላችንም አገር ነች። ስለዚህ የፕሪያምብሉ መግቢያ እኛ ኢትዮጵያውያን ብሎ መጀመር መቻል አለ። በንግግሮት ላይ ተጽፎ መብታቸው አልተከበረም አሉ። ካልተጻፈና ህገ መንግስታዊ እውቅና ካልተሰጣቸውማ የበለጠ ህልውናቸውን ትክክል አንተ በንግግርህ ላይ እኛ ብሔር ብሔረሰቦች ብሎ በመቀመጡ መብታቸው ተከብሯል ስላልክ ነው። እኔ እንደዛ የሚል ቃል አልወጣኝም። መብታቸው ተከብሯል እሱን ካነሳችሁ መብታቸውን አታከብሩም ማለት ነው። ጥያቄውን ላንሳለሁትና እንዲህ ብሎ መጻፉ መብታቸውን አላስጠበቀም ብለዋል። እናንተ እንዳይጻፍ ማድረጋችሁ ከመብት አልፎ ህልውናቸውን ነው የሚክደው ነው የኢትዮጵያውያን ጥያቄ። ህልውናውን ካልካዳችሁ ለምን እንዲህ ብሎ መቀመጡን ትጠሉታላችሁ? ህልውናውን መካዱ ያንታረዳድ ነው። ብሔር ብሔረሰቦች ብሎ እዛ ላይ መጻፉ የብሔር ብሔረሰቦችን መብት አላስከበረም አያስከብርም። የብሔር ብሔረሰቦች መብት የሚከበረው በዚህ መንገድ እንዳልሆነ በተግባር አይተናል። የማንነታችን መገለጫ የሆነው ባህልና ቋንቋን እውቅና ከመስጠታችሁ በፊት የማንነት ባለቤት ለሆን ነው ብሔር ብሔረሰቦችና ህዝቦች እውቅና ስጡን የሚል ጥያቄ ላላቸው የኢትዮጵያ ብሔር ብሔረሰቦችና ህዝቦች ኢዜማ መልሱ ምንድነው? የብሔር ብሔረሰቦች መብት የሚከበረው ህገ መንግስቱ ላይ እኛ ብሔር ብሔረሰቦች ብሎ በመጀመሩ አይደለም አልኩ። የኔ ጥያቄ መጀመሪያ ቋንቋችንና ባህላችን ከማወቃችሁ በፊት እኛን ወቁን ለሚሉት ሰዎች ህገ መንግስታዊ እውቅና ስጡን ለሚሉት ሰዎች ምንድነው መልሳችሁ? እናውቃቸዋለን። የምናውቃቸው እያንዳንዱ ዜጋ እንደ ኢትዮጵያዊነቱ እንደ ዜግነቱ ዜጋ በመሆኑ እናውቀዋለን። ያውም በቡድን መብት ውስጥ የማይከበሩ መብቶችን ጭምር አክብረን እናውቀዋለን። በቡድን መብት ውስጥ የባህሎቻቸውን ቋንቋቸውን የሚያሳድጉበት የተለየ መንገድ አለ። እያንዳንዱ ዜጋ ግን መብቱ ሊከበር የሚችለው ዜጋ በመሆኑ ነው፣ ብሔር ብሔረሰብ በመሆኑ አይደለም። የሲዳማ ክልል የስራ ቋንቋ ምን እንዲሆን ታረጋላችሁ? የክልሉ ህዝብ የመረጠው የስራ ቋንቋ። የክልሉ ህዝብ ሲዳምኛን ቢመርጥ ምን ታረጋላችሁ? ምን ችግር አለብን? ተቀበሉታላችሁ አይደለም? ሲዳምኛን ሌላም ተጨማሪ ቋንቋ ቢመርጥ እናከብራለን። ስለዚህ ሲዳምኛ ቋንቋ የክልሉ የስራ ቋንቋ ከሆነ ሲዳምኛ ቋንቋ የሚናገሩ ሰዎች የምን ብሔር ሰዎች ናቸው? የሲዳማ ሰዎች ናቸው። ስለዚህ ሲዳማዎችን እውቅና ትሰጣላችሁ ማለት ነው? እንሰጣለን። ለዚህ ነው ህገ መንግስቱ ላይ ሲዳማ ብሔር ተብሎ መቀመጡን፣ ሀዲያ ብሔር ተብሎ መቀመጡን፣ አርጎባ ብሔር ተብሎ መቀመጡን የማትቀበሉት ለምንድን ነው? እንደ መሰለህ አሁን አንተ የምትለው እውቅና ትሰጣላችሁ አትሰጡም አይደለም። እኛ እውቅና ልነፍገው አንችልም። ድሮም የታወቀ ነው። የትኛውም ኢትዮጵያ ውስጥ ያለ እውቅና ከሰጣችሁ ህገ መንግስቱ ላይ የተሰጠውን እውቅና ለምን እንዲፋቅ መግቢያውን አሁን ቅድም በተባለው ኮንቴክስት ነው የምንረዳው። የወል መብቶች አሉ፣ ባህሎች፣ ቋንቋዎች ቅድም ስንላቸው የነበሩት የሚያድጉት እነሱ መግቢያ ላይ ስለተቀመጡ ሳይሆን ምናልባት የወል መብቶችንና ቋንቋ ባህልን የምናከብርበት የህገ መንግስቱ አንዱ አንቀጽ እኮ ልንሰጠው እንችላለን፣ ልንደፈጥጠው አንችልም።
እኔ ዛሬ መጥቼ አውቄ ያለው ልለው አይችልም። ህገ መንግስቱን ሳረቅ ደግሞ አላቀህም ልለው አልችልም። የኢትዮጵያን የትኛውንም ብሔር ኢዜማ ብሔራዊ ስራ ቋንቋ የስራ ቋንቋና ብሔራዊ ቋንቋ ላይ ምንድነው ያላችሁ አቋም? ኢዜማ ብሔራዊ ቋንቋ የለውም። ብሔራዊ ቋንቋ አለን ብሎ እንትን አላለም። የፌዴራል የስራ መስሪያ ቋንቋ ግን ከአማርኛ ውጪ ተጨማሪ ቋንቋዎችን እንጠቀማለን የሚል አስቀምጧል። ኢትዮጵያ ብሔራዊ ስራ ቋንቋ እንዲኖራት ታደርጋላችሁ መንግስት ብትሆኑ? እንግዲህ እሱ ምናልባት ብሔራዊ ስራ ቋንቋ ማለት ምን ማለት ነው? ብሔራዊ ስናደርገው ያንን ቋንቋ ምንድን ነው የሚያስገኝልን? የትኛውንስ ነው? ከዚህ ብዙ ከ5-6 ሚሊዮን በላይ የሚነገሩ ቋንቋዎች ባሉበት የትኛውንስ ብሔራዊ የሆነው የሚለውን በጥናት ወይንም በሌላ መንገድ ሳይረጋገጥ ኢዜማ እንደው የሆነ ቋንቋን አንስቶ ብሔራዊ አድርግ ያለው ሊል አይችልም። ስለዚህ ብሔራዊ ኢትዮጵያ ብሔራዊ ቋንቋ እንዲኖራት መንግስት ስትሆኑ የምታደርጉትም የምታውቁትም የላችሁም ወይስ ያላችሁና የማትናገሩት ነው ያላችሁ? ነው እሱን እኮ አልኩ በጥናት አረጋግጠን የሚሆን ይሆናል። እስካሁን ያጠናችሁት ጥናት አለ? በብሔራዊ ቋንቋ በፕሮግራማችን ላይ በግልጽ እንዳስቀመጥ ነው ኢትዮጵያ ውስጥ ተጨማሪ የስራ ቋንቋዎች እንዲኖሩ የብሔራዊ ቋንቋ ነው ጥያቄ። በብሔራዊ ቋንቋ ላይ የኢትዮጵያ ሕዝብ የብሔራዊ ቋንቋ አስፈላጊነት ከተረዳና ውሳኔ ከተወሰነበት የብሔራዊ ቋንቋ ትብብር ለኢትዮጵያ አንድነት የሀገሪቱ የብሔራዊ ቋንቋ አማርኛ መሆን አለበት ብሏል። ምን ትላላችሁ? ምንም አንልም። የኛ የስራ ቋንቋ ተጨማሪ ከአማርኛ ውጪ ሌሎች የስራ ቋንቋዎች እንዲኖሩ እናደርጋለን። ከፍተኛ ቁጥር ያላቸው የህብረተሰብ ክፍሎች ተጨማሪ የስራ ቋንቋ እንዲኖራቸው እንሰራለን። ቅድም በንግግራችሁ ላይ ብሔራዊ አንድነትን መገንባት ቋንቋዎችና ባህሎችን በማሳደግ የኢዜማ አንዱ ግብ እንደሆነ አስቀምጣችኋል። ቢያንስ ለዚህ ሀገር ብሔራዊ ቋንቋ እንደሚኖረውና እንደማይኖረው ሳትወስኑ እንዴት ነው ብሔራዊ አንድነት የምታመጡት? ብሔራዊ ቋንቋ እኮ ሊኖር የሚችለው ዳዊት ብሔራዊ ቋንቋ ስታመጣ ቅድም አንተም ዳታ ስታስቀምጥ ነበር። እርግጥ የ20 ምናምን ዓመት ዳታን ወደ ኋላ ሄደ የወሰድከው ያ ዳታ እንኳን ባልተረጋገጠበት አዲስ ዳታ ባልተወሰደበት ሁኔታ ኢዜማ ዛሬ ለማህበረሰቡ አውቃለሁ ብሎ የብሔራዊ ቋንቋ ቢያደርግ ተመልሶ መጫን አይሆንም ወይ? ማህበረሰቡ ላይ መጫን አይሆንም ወይ? ችግራችሁ የሀሳብ ነው የዳታ ነው? ሀሳብም አለን፣ የታወቀ ነው። በቂ ሀሳብ አለን። ቀደም ስናቀርበው እንዳየ ነው። ፓርቲ ፕሮግራሙ ማኒፌስቶንም ስታየው የሀሳብ ጨቅ ነው። የዳታ ግን ፍላክቹዌሽን ይኖራል። ሁለት ነፃ እናደርጋለን ቋንቋ ባህሎች የፖለቲካ ጫና ሆነዋል ስንል እኮ እኛም ዛሬ መንግስት ስንሆን ይሄን ቋንቋ መርጬልሃለሁ ና ይሄንን የብሔራዊ ቋንቋ ሆነ ውሰድ ላለ ማለት ነው። የስራ ቋንቋን በተመለከተ መንግስት ስትሆኑ የሀገሪቱ የፌዴራል የስራ ቋንቋ ምን ያህል ይሆናል? የትኞቹን ቋንቋዎች በእጩነት ይዛቸዋል? በግልጽ አቋም የወሰድንበት የአማርኛ የሀገሪቱ የስራ ቋንቋ ሆኖ እየቀጠለ ነው ያለው። አሁን በተግባር እንደታየው ግን ከአማርኛ ውጪ ሌሎች ቋንቋዎች በተጨማሪ የስራ ቋንቋ መሆን አለባቸው የሚል አቋም አለን። ሌሎች ቋንቋዎች ኦሮምኛንም ውሰድ፣ ትግርኛንም ውሰድ፣ ሌሎች ቋንቋዎች ይሄንን ግን እነዚህ ቋንቋዎች የስራ ቋንቋ መሆን አለባቸው ብለን አቋም ይዘን አንጭንም። ቅድምም ስትል በነበረው ቢያንስ ቋንቋዎችን ለመነሻነት እንደ ፓርቲ አቋም ሊኖራችሁ አቋም አለን። አቋማችን ከአንድ በላይ ቋንቋ እንዲኖር እንሰራለን። ተጨማሪ ቋንቋ ጥሩ። የብልጽግና ፓርቲ ብሔራዊ ቋንቋ ላይ ያለው አቋም የስራ ቋንቋ ላይ ያለው አቋም ከእናንተ ጋር ተመሳሳይ ነው። ስለዚህ በቋንቋ በተለይም በስራ ቋንቋ በብሔራዊ ቋንቋ ላይ ያላችሁ አቋም ከብልጽግና ጋር አንድና ወጥ ነው ማለት ይቻላል። ተመሳሳይ ቢሆን ችግር የለብንም። ነገር ግን ብልጽግና ፓርቲም ሆነ ባለፈው 30 ዓመት ቋንቋን የፖለቲካ መጠቀሚያ በመሆኑ ያመጣውን ችግር በተግባር አይተናል። ቋንቋን ከፖለቲካ መጠቀሚያነት ውጪ እናደርጋለን። ከዛ ውጪ ግን ከብልጽግና ጋር በዚህ ላይ ተመሳሳይ አቋም ቢኖረን ምንም ችግር የለም። ኢዜማ የፌዴራል መንግስት የፌዴራል አወቃቀሩ መነሻ በማድረግ ማንፌስቷችሁ ላይ የክልል አወቃቀሩ እንደምትቀይሩትና አወቃቀሩን በዋናነት መልክዓ ምድራዊ አቀማመጥና የአስተዳደር አመችነትን መሰረት ያደረገ እንደሚሆን ተናግራቸዋል። ይሄ አወቃቀር የተለያየ ቋንቋ ተናጋሪዎችን በእናንተ አገላለጽ በአንድ ክፍለ ሀገር ያመጣል። ስለዚህ የክፍላተ ሀገራቱ የስራ ቋንቋ በማን ይወሰናል እና ምን ያህል እንዲሆን ትፈቅዳላችሁ? አሁን ያለው የፌዴራል አደረጃጀት በሕገ መንግስቱ ላይ በተቀመጠው ቢያንስ 4 መስፈርቶችን አስቀምጧል። አሁን ያሉት ክልሎች ግን ከነዚህ መስፈርቶችን በላይ በዋናነት ቋንቋ መሰረት አድርገው የተደራጁ ናቸው። አሁን ካሉት ክልሎች ኦልሞስት ከ6 በላይ ክልሎች በቋንቋ የተደራጁ ናቸው። አማራ ክልል መውሰድ ይችላል፣ ሲዳማ መውሰድ ይችላል፣ ኦሮሚያ መውሰድ ይችላል፣ አፋር፣ ሶማሌ እያልክ መጥቀስ ትችላል። ቋንቋን መሰረት አድርጎ የተቋቋመ ነው። አንዳንዱ ቦታዎች ላይ ቋንቋን መስፈርት ማድረግ ሲያቅተው አወቃቀሩን ይተውትና ሰዓቱ እንዲጠቀሙ በእናንተ አወቃቀር
የክፍላተ ሀገራቱ የስራ ቋንቋ በማን ይወሰናል? የክፍለ ሀገራቱ አይደለም የስራ ቋንቋ የዞኑም የስራ ቋንቋ በዞኑ ህዝብ ነው መወሰን ያለበት። ስለዚህ እንደዚህ የምታደርጉ ከሆነ በአንድ ዞን 4 5 ቋንቋ ተናጋሪ ይኖራል። አሁን ያለውን ሲቪል ሰርቫንት 4 እና 5 እጥፍ ነው የምታሳድጉት በእናንተ አካሄድ። ምንም ችግር የለውም። አሁን እየደረሰብን ካለው መከራ ህዳጣን ቋንቋቸው መጠቀም የማይችሉ ሰዎች አገልግሎት ማግኘት ከማይችሉበት ሁኔታ እጥፍ በጀትም ተመድቦ ቢሆን ዜጎች አገልግሎት ቢያገኙ ይሻላል። አሁን አንተ ባልከው ከአንድ በላይ የሥራ ቋንቋ በአንድ ክልል ላይ ወይም በአንድ ሀገር ላይ አዲስ አይደለም። በዓለም ላይ የተለመደ ነው። 1/3 በጀት ይወስዳል፣ 1/4 በጀት ይወስዳል እየተባለ ዜጎች በቋንቋቸው የመገልገል መብታቸውን በድህነታችን ምክንያት ልናጠፋ አንችልም። እንዴት አድርገን ግን ይሄን ሪሶርስ እናገኛለን የሚለውን እንሄድበታለን። እናንተ እያላችሁ ያላችሁትን ነገር ለማድረግ የሚያስችል አቅም ሀገሪቱ የላትም ነው። ይሄ ዓመት ከተጠናቀቀ በኋላ መስከረም ላይ መንግስት ብንሆን መስከረም ላይ ህገ መንግስት ማሻሻል ይቻላል። ልክ መስከረም ላይ ሁሉንም ነገር ተግባራዊ ይደረጋል ብለህ የምታስብ ከሆነ ስህተት ነው። እዚህ ሀገር ላይ በአንድ ጀንበር የሚፈታ ችግርም የለም፣ በአንድ ጀንበርም የተፈጠረ ችግር የለም። ችግሮቹን ምንፈታበት የራሱ የሆነ ታይም ቴብል አላቸው። ለኢትዮጵያ ህዝብ የምትገቡት ቃል አላችሁ። የሥራ ቋንቋን ይሄን ያህል በሚቀጥለው 5 የክልሎች ወይም በእናንተ አወቃቀር የክፍላተ ሀገራትን የሥራ ቋንቋ ይሄን ያህል እስከዚህ ጊዜ ድረስ እንፈጽማለን ብላችሁ ለኢትዮጵያ ህዝብ ቃል የምትገቡት ምንድን ነው? መንግስት ብንሆን አንደኛ አሁን ያለውን ቋንቋን የፖለቲካ መጠቀሚያ ከማድረግ እናወጣለን። ሁለተኛ ተጨማሪ የሥራ ቋንቋ እንዲኖረው እንሰራለን። ይሄን የምናደርገው በስልጣን ተርማችን በ5 ዓመት ውስጥ ተፈጻሚ እንዲሆን እንሰራለን። በተደጋጋሚ የክርክር መድረኮች የህገ መንግስት ማሻሻያን ጨምሮ ከህዝብ ጋር እንመካከራለን፣ ብሔራዊ ምክክሩን እንጠብቃለን። ለምንድን ነው መሸሸጊያ የምታረጉትና አቋማችሁን በይፋ ማትነው? ይሄ በነገራችን ላይ ለመሸሸግ ሳይሆን የህዝብ ድምጽ በዚህ ሀገር ፖለቲካ ውስጥ መከበር አለበት። የህዝብ ድምጽ አለማክበራችን ለፖለቲካ አለመረጋጋታችን ዋነኛ በሽታና መነሻ ነው ብለን እናምናለን። መመሸግኛ ይሄን አይነት ውሳኔ እንወስንልሃለን ብለን አውርደን መተግበር የምንችልበትን ችግር ቅርቃር ውስጥ እንድንገባ አንፈልግም። እንዲህ አይነት ችግሮች ከዚህ በፊት ኢትዮጵያን አሁን ላለችበት ለአንዳንድ ችግሮች መነሻ ናቸው ብለን ስለዚህ ብሔራዊ ቋንቋን በተመለከተ ከህዝቡ የምትጠብቁት እንጂ ለህዝቡ የምትገቡት ቃል የለም። ለህዝቡ ምንድነው መልኩን የሚመስል ራሱን የሚመስል ፍላጎቱን የሚመስል እንከተላለን ብለናል። ህዝባችንን አክብረን ነው ማንኛውን ጉዳዮች መፈጸም የምንችለው። የፌዴራል የሥራ ቋንቋን በተመለከተ በ2012 ረቂቅ ፖሊሲ ላይ በሚኒስትሮች ምክር ቤት የጸደቀው ላይ 5 የፌዴራል የሥራ ቋንቋዎች እንደሚኖሩ እና 4 እንደሚጨመሩ ተናገራችሁ። በ2013 ምርጫ ይሄንን ቃል ገባችሁ። ይሄንን ቃል የገባችሁለት የኢትዮጵያ ህዝብ ዛሬ የትናንቱን ቃል አልፈጸማችሁም እና አሁን የምትገቡትን ቃል እንዴት እናምናችኋለን የሚል ጥያቄ አለው። የሥራ ቋንቋን በተመለከተ እንዳልከው በ2012 ዓመተ ምህረት ቋንቋ ፖሊሲያችን ላይ ያስቀምጠናል። ይሄ ፖሊሲ ዳዊት በኢትዮጵያ ታሪክ ውስጥ የመጀመሪያው የቋንቋ ፖሊሲ ነው። ቋንቋ ወንድሞቻችን እንዳሉት በጣም ብዙ ጊዜ ያጋጨን፣ ብዙ ጊዜ ደም ያፈሰስንበት፣ በጣም ብዙ ወጣቶችን ትውልድ ያጣንበት ጉዳይ ስለሆነ ይሄ ጉዳይ ለረጅም ዘመን ፖሊሲ ሳይሰራለት ሀሳብ ሳይቀመጥለት ይሄ መሆን አለበት ሳይባል መኖሩ ትክክል አይደለም ብሎ ብልጽግና በ2012 ይሄን ፖሊሲ አውጥቷል። እዛ ላይ ያደረገው የሥራ ቋንቋ 5 የሥራ ቋንቋዎችን በጥናት በተለያዩ ምሁራን አስጠንቶ ብዙ ህዝብ አሳትፎ እነኚህን 5 ቋንቋዎች የሥራ ቋንቋ እንዲሆኑ፣ ሁለተኛው አንቀጽ ላይ ደግሞ ካየኸው ሌሎች ቋንቋዎች ደግሞ በየጊዜው የፌዴራል የሥራ ቋንቋ እንዲሆኑ በየአካባቢው በየክልሉ ደግሞ ገባችሁ ቋንቋዎችን መረጣችሁ። አዎ ከዛ ለምን አሰራችሁም ነው። 6 ዓመት ሙሉ አልተገበራችሁትም። እሺ የማትፈጽሙትን ቃል ለምን ትገባላችሁ ነው? ይኸውልህ ቃል ለመፈጸም አምባገነን ነው መሆን ያለብህ። ዛሬ ተነስተህ ጠዋት ብድግ ብለህ ከዛሬ በኋላ 5 ቋንቋ አለ፣ 3 እንደዚህ ነገር አለ፣ 7 ይሄ ነገር አለ ብለህ ማለት ነው። አንዳንድ ጓደኞቻችን እዚህ የአምባገነንነት ምልክት ነው የሚያሳዩት፣ ህዝብን ሳያማክሩ ለህዝብ ሳያስቡ የሚያደርጉት። እኛ ምን አረግን? ይሄን 5 ቋንቋ በራሳችን አውድ የብልጽግና ፓርቲ የሥራ ቋንቋ አደረግን በምንችለው። ቃል የገባችሁት የፓርቲ የሥራ ቋንቋ ለማድረግ አይደለም፣ የሀገሪቱ የሥራ ቋንቋ ለማድረግ ነው። ህገ መንግስቱ ግን የሥራ ቋንቋን አልበየነም። የዚች ምድር መተዳደሪያ ህገ መንግስት ነው። ህገ መንግስት ደግሞ የሚቀየረው በህዝብ ነው። ህዝብ ደግሞ መመካከር አለበት፣ ድምጹን መስጠት አለበት። አሁንም የኢትዮጵያን ጥያቄ አቀርባለሁ።
ትግርኛ፣ አፋርኛ፣ አፍ ሶማሌን፣ አፋን ኦሮሞን የስራ ቋንቋ አደርጋለሁ ብላችሁ ያልፈጸማችሁትን ቃል መቼ ትፈጽሙታላችሁ? እዚህ ጋር ምንድነው ቋንቋ እኛ ይሄ ነው ብለን አሁን ብንወስን የሚግባባ ትውልድ መፈጠር አለበት። ወስናችኋል እኮ ለነገር ነው። ከዚህ አኳያ በአዲሱ የአጠቃላይ ትምህርት አዋጅ በስርዓተ ትምህርታችን ውስጥ በትምህርትና ስልጠና አዋጃችን ውስጥ አዲሱ ትውልድ ወጣቱ ትውልድ የብዝሃ ልሳን ባለቤት ሆኖ እንዲመጣ በትምህርት ስርዓታችን ውስጥ አስገብተናል።